አላቅም የቀብር ሰዎች እርስ በርስ የሚገናኙበት ሁኔታ እንዳለ እንደዚህ ነገር የሰማው ይመስለኛል ወጣ እንደሄደች ነፍሲቱ ወጣ እንደሄደች ነፍሲቱ ተማን ጋር ትገናኛለች ከሙታኖች ጋር ዓለም ትገናኛለች ገናቸው ይቀበሉታል ገና ኮሞታ ላይ ወሬው አማት ጋር የሆነ ሰው ቋላ ስማም ሲሞታ ላይም አንተ አማት ላይ ቀበርከው እንጂ ሲሞታ ላይም ሞት ላይ እኮ አማት አፋፋ ላይ ሙታኖች ጋር አያቱ ዛሬ 40 ዓመት ዛሬ 60 ዓመት ይሞተው ሩሃችሁ ትመጣለች እና ሄዶ ይገናኛል ሲገናኝ መርዶ አለዛ አሁን ታገር ቤት የመጣ ሰው እከለሳ ሞቶ ይልሃል አይደል እከለሳ ሞቶ እንደሚልህ መርዶ ያረዳሉ ተዘው ይሄዱ ሰዎች ልጅ ደህና ነው የኔ ልጅ ደህና ናት ተድራለች ወይኔ ያህል ወልዳለች የኔ ልጅ ደህና ነው አለ ደህና ነው ያዝናል እንደረሳው ያዝናል ረስተታላ በዱዓ በሰደቃ በኡምራ ያ አማቶች መካከል የዲሃዲያሱ ነው ሌላው ደግሞ የኔ ልጅ ደህና ነው ሲለው ይደናገራልኛው እንዴት ከኔ በፊት እኮ 6 ዓመት ተሞተ ኦኬ 3 ወር እኮ ተሞተ አልመጣም እንዴ እና ለላሂ ወኢና ኢለይሂ ራጂዑን አልመጣም እንግዲህ ሃው ያሁን ነው ሩሂቱ ወደ ጀሃነም አዲስ አበባ ገብቷል ወይ ትባላለ ገብቶ ከሆነ ገብቷ ትላለህ አልገባስ ሆነ የጀነት ሰዎች የጀነት ሩህ ከጀነት ሰዎች ጋር ትገናኛለች ስለዚህ የሞታን ወግ ነው በጣም አሁን ይሄ መስደር ያለው ነው ነገሩን አይደለ ሐዲስ ላይ ያለ እና የሞታኖች አለጀና ከአለጀና አለና ጋር ነው የሚገናኙት ሩሂቱ ይሄ ብቻ ናቸው አደም አለይሂ ሰላም እነዚህን ያዩ እደሰታሉ እኮ አየምንህ እነዚህ ደግሞ እነዚህን ያዩ ያዝናሉ ምንድነው ያ ጅብሪል አደም የሚያለው ሰው እነዚህን ያየ እነዚህማ ከፍራው ጠማው የሞቱ ናቸው ጀሃነም ሰዎች ናቸው አባት ነውና ማዘኑ አይቀርመችም ያዘነ ነው አሉ ግን እነዚህና እነዛ አንድ ናቸው ማለት አይደለም አልሞቱ ቅስማን ሞት ሁለት አይነት ነው ስለዚህ አንዱ አላህ ጥላቱን ሊበቀለው ወሰደው ነው አንዱ ደግሞ ባሪያን አንጡልኝ ላስደስተው ብሎ ነው ሙስሊም ወዲያጀን አንጡልኝ